ደላላው አስማሚ ሆኖ ውሉን ካስጨረሰ ወይም ካዋዋለ በኋላ ውሉ ቢፈጸምም ባይፈጸምም አበል ሊከፈለው እንደሚገባ የሀገራችን የንግድ ሕግ አዋጅ ቁጥር 1243/2013 አንቀጽ 57 ንዑስ አንቀጽ 1 ይደነግጋል። ሰላም፣ እንዴት ናችሁ? ጉዳ መርጋ ነኝ። በፌዴራልና የኦሮሚያ ክልል ፍርድ ቤቶች ጠበቃና የሕግ አማካሪ ነኝ። እንግዲህ ደላሎች በሀገራችን ብሎም በዋና ዋና ከተሞቻችን የሚሰሩት ስራ የዋዛ የሚባል አይደለም። ይህ ማለት ሻጭና ገዥን፣ ተከራይና አከራይን፣ ሰራተኛና አሰሪን በማገናኘት ሂደት ውስጥ ኢኮኖሚው እንዲቀላጠፍ ሲያደርጉ ይስተዋላል። ነገር ግን ውሉ ከተፈጸመ በኋላ ውሉን ከተዋዋሉ በኋላ ነው። ያ ማለት ሻጭና ገዢ ውሉን ካደረጉ በኋላ ውሉ ባይፈጸምም እንኳን ያ ማለት ውሉ ቢፈርስም እንኳን የደላላ አበል በውሉ ላይ የተስማሙ ወይም ደግሞ በልማድ የደላላ አበል ተብሎ የሚታወቀውን የገንዘብ መጠን አልከፍልም ማለት እንደማይቻልና ለመክፈል እንደሚገደድ ሕጉ ይደነግጋል። ጥያቄ አስተያየታችሁን ኮሜንት ላይ ጻፉልኝ። ለሕግ ምክር አገልግሎት ባዮ ላይ ባለ ስልክ ይደውሉልኝ። መልካም ጊዜ ይሁንላችሁ።